እንዴ ማን ወዴት ነው? ለቤቷ እየወሰድኳት ማን አንተስ ጀም እየወሰድኳት ነው አትበል። ዞር በል አትንካት። ሚስቴ እኮ ነች፣ ሚስቴ ነች። አውቃታ በራሷ ዞር በል። መሄድ የለብህም። ኦልሬዲ አውቄሃለሁ እኔ። አንተ አሁን አንድ ነገር ነው እንድትነግረኝ የምትፈልገው። ከእሱ ጋር የምትሰራ ሰው ነህ አይደለም? ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ትላንትና የተፈጠረውን ነገር አይታችኋል። ፍቅርን ያው ለሰከንድም ቢሆን ጥያት መሄድ አልነበረብኝም። አሁን ግን ሱቅ ደረስኩኝና አንዳንድ ነገሮችን ገዛዛውና መጣሁኝ ማለት ነው። ምክንያቱም አልሄድም አለችን እኮ በቃ ድርቅ አለችብን። ምን ማድረግ እንችላለን? አሁን ይሄንን ነገር ማስተካከል የምችለው ነገር አይደለም። ግን በቅርቡ አንድ ነገር ይኖራል፣ የምታግዙኝ ነገር ይኖራል። ከዚህ ነገር የምገላገልበትን ነገር የምታግዙኝ የምትረዱኝ ነገር ይኖራል። በቅርቡ እሱን አሳውቃችኋለሁ። ግን ደግሞ በቃ እኔ አሁን ከዚህ ውጭ አማራጭ የለኝም እና ወላንሳን ጋሼን እንዲሁም ደግሞ ያው ዳንኤል ጠፍቷል፣ የት እንደጠፋ አላውቅም። ወላንሳንና ጋሼን እንዲጠብቁልኝ አድርጌ እዚሁ ስራ ሁኑ ብዬ እኔ አንዳንድ ነገር ልገዛላት ወጣ። ውሃም ሊጠማት ይችላል ምናምን፣ መድኃኒትም ደግሞ ሊያስፈልጋት ይችላልና ለዛ ብዬ ወጥቼ ነው የተመለስኩ ያለሁት። ስለዚህ አሁን ቢያንስ የሆነ ነገር ማለት አይምሮዬን ለማሰራት እየሞከርኩ ነው። ከብዶኛ አይደለም። የሆነ ሰብስቤ እሷን የሆነ ሰዎች ጋር ምናምን እየተሸክሜ ምናምን ቤት መውሰዱ አቅቶኛ ሳይሆን ልክፍቱም ሁሉም ነገር መፍትሄ ማግኘት አለበት እስከ መጨረሻው ማለት ነው እንጂ ዝም ብሎ የሚፈታ ነገር ላይሆን ይችላል ይሄ ነገር ማለት ነው። እና እስቲ እንግዲህ አንዳንድ ነገር ላድርግ፣ በተቻለ መጠን ነገሮችን ለማስተካከል ልሞክር። እንደገና እሷ ደግሞ ከዚህ መሄድ አለባት። ስትሄድ ግን በግዴታ በምናምን ሳይሆን እንዴ ማን ወዴት ነው? ወላንሳስ ቆይ ወላንሳ ነው ጋሽ። ሃሎ ና የት ነው የምትሄደው? ምን ነበር? ወደ እኔ ዛት እየከለ ውሰደኝ ብላኝ ነው ወደ ቤቷ እየወሰድኳት። ወደ ቤቷ እየወሰድኳት። ማን አንተስ ጀም? ወደ ተልኬ ነው ወደ ቤቷ ማን? እሺ ወደ ቤቷ እየወሰድኳት ነው። የት ነው ወደ ቤቷ የምትወስዳት? ቤቷ እኮ በዚህ ነው። ልቀቃት። እራሷ ናችሁ። ዞር በል አንተ ከሱ። እራሷ ናችሁ ውሰደኝ አለችኝ። ዞር በል ፍቅር። ማን ነው እሱ? የት ነው የሄዱት? እነ ወላንሳ የት ነው ፍቅር? ወደ ቤቷ እየወሰድኳት እኮ ነው። አብሯት የነበሩት ልጆች ውሰዳት ተብዬ ነው። እኔ እየወሰድኳት ነው አትበል። ዞር በል አትንካት። ሚስቴ እኮ ነች፣ ሚስቴ ነች። አውቃታ ከኔ ጋር ለምትወረው አውቃኛል ወይ? እኔን አውቃኛል። ከኔ ጋር ለምትወረው እና ከማን ጋር ነው? ከኔ ጋር ተወረማ። አሁን እኔ ውሰደኝ ነው ያለችኝ አይደለ? በራሷ ፍቃድ ነው እየወሰድኳት። ዞር በል፣ በራሷ ፍቃድ። ዞር በል ፍቅር፣ በራሷ ፍቃድ ነው ዞር በል አንተ ወደዚህ። ዞር በል አንተ እንዳልመታ ልቀቃት። ውሰደኝ እያለችኝ እኮ ነው እንዴ? ዞር በል እያልኩኝ አላውቅም። እኔ አላውቅም። ዞር በል ነይ። እኔም አንተን አላውቅም እኮ እኔም እኮ አንተን አላውቅም። ማን እየሆንክ ነው ወንድሜ? እኔ ባለቤቷ ነኝ። እኔ ደግሞ ውሰደኝ ዕቃ ልገዛ ወጥቼ እየወሰድኳት ነው። ዕቃ ልገዛ ብላኝ እየወሰድኳት ነው። እኔ ከመጣሁ ደግሞ አትወስዳት ማለት ነው። ምክንያቱም ማዘዝ የምችለው እኔ ራሴ ነኝ በሷ ላይ። ነይ ፍቅር፣ ወደ ቦታች ተመለሽ። ሰውዬ እያናገርኩ እኮ ነው። ምንድነው አስፈልግ? አሁን ከኔ ጋር ምንም ግብግብ ውስጥ አትግባ እባክህ፣ እባክህ። አሁን እኔ ስሬ ልስራበት። እየወሰድኳት ባለቤቷ ነኝ። ዞር በል እያልኩ ነው። እኔ አንተን አይቼ አላውቅም አይደለ? ከሷ ዞር በል እንዳት ከሷ ጋር አይቼ አላውቅም አይደለ? ስለዚህ ይዣት እየሄድኩ ነው። በቃ አየኝ አላየኝ ምስክር አያስፈልገኝም። እኔ ሚስቴን እንትን ለማለት የት ነው ቤቷ? እራሷ እየመራችኝ መሰለኝ። ልቀቃት። እየመራችኝ መሰለኝ።
የት ነው ቤቷ? ና ወደዚህ ውጣ። ማን የላከ? እየመራችኝ መሰለኝ። ዞር። ማን የላከ? እየመራችኝ መሰለኝ። ማን የላከ? ማን ልኮ ነው የመጣው? አንተ ማን ልኮ ነው የመጣው እያልኩ እኮ ነው። ማን ልኮ ነው የመጣው? ተናገር። እኔ የላከኝን ሰውን በግልጽ እዚህ ጋር ማውራት አልፈልግም። ፍቅር ያይ እሷን ነው ይዣት የምሄደው። ስለዚህ እሷን ይዣት ማን ነው እሱ የላከ? ማን ልኮ ነው የመጣው? እዚህ ጋር ማውራት አይጠበቅብኝም። አንተ ስለጠየቅኝ ብቻ አልመለስልህም። ገባህ አይደል? ዞር በል አንተ። አትከታተልኝ። አንተ ስላልከኝ ገደል ነው የምከተው። ና ክተተኝ። ዞር በል እያልኩ እኮ አሁን ይዣት ልሂድ። እባክህ መንገዴ ላይ ዞር በል እያልኩ ነው። እባክህ መንገዴ ላይ አትቁም። ይዣት ልሂድ። ይዣት ልሂድ። እባክህ መንገዴ ላይ አትቁም። ነይ እባክህ ቦታሽ ተመለሽ። እሷ እኮ ምንም እያለችህ እኮ አይደለም። አቤት ራሱ እያለችህ አይደለም። አቤት ራሱ እያለችህ አይደለም። ፍቅር ፎቶ ጋር ስለዚህ ባለቤቷ ራሱ ዞር በል አንተ ከስሬ። ስለዚህ ባለቤቷ ራሱ ሌላ ነገር የት ነው ይዛት የምትሄደው? ቤቷ በዚህ በኩል ነው። ራሷ ናት እንሂድ ያለችኝ። ሲቀጥል ደግሞ ቤቷ የምትወስዳት አንተ አይደለም። ማን ይላክ? ይኸውልህ ብራዘር ከፊቷ ዞር በልላት፣ እሷን ትመለስ። አሁን እሷ እኮ እያወራች እኮ አይደለም። አየህ አይደለ? ባለቤቴ ናት አልክ አይደለ? ፍቅር ራሱ ዞር በል አልኩህ አይደል? አሰማም እንዴ? ስለዚህ አሁን እኔ ይዣት ነው። ዞር በል አልኩህ እኮ በቃ። ምንም ዞር አልልም። ምንም ዞር ልል አልችልም። ተረዳኸኝ አይደለ? ዞር አልልም። አሁን የፈለግከውን ነገር ማምጣት ትችላለህ። ገደል ስከትልክ ትገባለህ። ገደል ነው አንተ ማን ነው? ገደል ነው ማን አንተ? ገደል ነው አሁን አንተ እኮ ማለት ነው እዚህ ጋር አንተ ልታገልከኝ ብቻ ነው። እሷን ልትወስዳት አትችልም። ገደል ነው እሷን ልትወስዳት አትችልም። እሷን ልትወስዳት አትችልም። ገባህ አይደለ? ፍቅር ምናምን የምትልም እኔ ምንም ልሰማ አልችልም። ምንድን ነው የሚያጣላችሁ? ማን ነው? አንተ ለካ ያኔ ልታስመታኝ ነው? ለካ ልታስመታኝ ነው ወይ? ይኸው በቃ እና አንተ ውሰዳት። ደውለህ ነበር? አስታወስኩት። ደውለህ ነበር ውሰዳት አልከኝ። ከውሰድ በቃ አቃህል እንደዛ ነገር አቃህል ነው ወይ? ለተባበረ ብዬ ነው የገባሁት። አሁን ዝም በለልኝ በእናትህ። ደውለልኝ ነው አይደል? ደውለልኝ ነው አይደል? ውሰደኝ አልከኝ። በቃ ስለዚህ ይኸው ውሰድን። ከይው አንተ መጀመሪያ የወደቀች ቀን የደወልክልኝ ልጅ ነህ አይደለም? ለኝ ስለዚህ አሁን እሱ ደውሎልኝ ነው የመጣሁት። ተሸውጃለሁ። ወይኔ ባልኩኝ ነው ወይ? ዳንኤል ምን እንደው ፍላጎትህ? ጭራሽ ልታስመታኝ ሰው ላክብ። የት ልታስወስደን ነበር? ወይኔ እኔ ላስወስዳት የነበረው ወደ ቤት እየወሰድኳት ነበር። የት? ወደ ቤት አይደለም እያስወስድካት የነበረው። ይሄ እሱ ነው አይደል? ስልክ የደወለልኝ መጀመሪያ እሱ ይኸውልህ፣ መልካም ቆይ ምን በል። ስልክ የደወለልኝ አይደል? ነህ አይደለህም አንተ? እሱ መልካም ሰው ነው። እሱ አይደል እንደ እንድንረዳት ያደረገን። ጉድ እኮ ወጣ። በቃ ያደረገን እኮ እሱ ነው። እንድንረዳት ያገኛት ማን ነው? እሱ አይደል እንዴ የደወለልን ማን ነው? እሱ አይደል የደወልከው? እሱ ቀጥሮ ነው። የዛን ጊዜ ታውቀኛለህ። እኔ አግኝቻት ነው የዛን ጊዜ አይደለም። አሁን ደግሞ አትዋሽ። ይሄንን የደወለልኝ እሱ ነው። ይሄን እየዋሸ ነው። እንደወስዳት እየደወለልኝ ያለው እሱ ነው። አሁን ስማ እንትና ሳሚ፣ እናቴን የምሬን ነው፣ እየቀለድኩኝ አይደለም። እናቴን በቃ እኔ ወደ ቤት ልወስዳት ነበር ሐሳቤ። ገባህ? እዚህ አካባቢ መቀመጥ የለባትም ምናምን ብዬ አሰብኩኝና ወደ ቤት። ምንድነው አንተ እኮ ችግር እንዴ? ከዚህ በፊት እኔ እሱን አላውቀውም። አሁን ነው እኮ ዳይመሮ ሁሉ ነገር በትዝታ መልክ የሚመጣው። የዛን ጊዜም የተደወለው እሷንም ላይ ጥቃት የተፈጸመው እያንዳንዱ እሷ ላይ ከዚህ በፊት ታውቃለህ። በደንብ ነው የምታውቀው። ደውሎልኝ ብቻ ይሄን አትዋሽው ወንድሜ። ነፃ መውጣት ከፈለክ ከወንጀልም ከምንም ነፃ መውጣት ከፈለክ ከሱ ጋር የምሰሩትን ስራ እንዳለ አጋልጥበት። ምንም ነፃ መውጣት ምን አሄድ ታው አይሄድም ነው አይሄድም። ዞር በል አይሄድም። ዞር በል ነፃ መውጣት ምናምን ብሎ ነው አትሄድም። ምን ሆነ ነው አንተ ይደርፈ ሄደ መንገድን ሄደ። ይኸውልህ እኔ በፖሊስ ከማስመርመሬ በፊት ማለት ነው ነገሮችን በፖሊስ ከመያዜ በፊት ወደ ቤት ልትኳት ነበር። መሄድ የለብህም። ኦልሬዲ አውቄሃለሁ። እኔ የደወልከው ልጅ ነህ። ድጋሚ እዚህ ልትገኝ የምችልበት ምንም ምክንያት የለም። ወደ ቤት ወደ በፈጣሪ ዳኒ ነው ደውሎ ውሰዳት ያለኝ። እኔ ደግሞ ተባበርኩት። እሱ ደግሞ አሁን ጭራሽ ሊያስመታኝ አሰበ። ውሰዳት ያለ መጀመሪያ ከሱ ጋራ አንተ አሁን አንድ ነገር ነው እንድትነግረኝ የምትፈልገው። ከሱ ጋራ የምትሰራ ሰው ነህ አይደለም? ወንድሜ አልተረዳኸኝም መሰለኝ። እስካሁን ድረስ ያወራሁትን አላዳመጥከኝም መሰለኝ። እኔ አሁን አንተ ከተመላሹ መለስ ነህ አይደለም?
አይደለም። በቃ አሁን ብቻ ነው የደወለልኝ። ሂድ በቃ አትፍራው። አንተ ምን ሆነ ነው? አትፍራው። እኔን አታምነኝም አንተ? ሳሚ አትፍራ። ፀሐይ ላይ ነው የሆነችው። ወደ ጥላ ነው። ሳሚ ምን ሆነ ነው? ና አባ እንዳትሄድ ወደ ጥላ። ኧረ በፈጣሪ ስም እኔ አላውቀውም እኮ ልጁን ሲጀመር እኔ ስለተባበረን እኮ ነው የጠራሁት። ምን ሆነ ነው ግን አንተ? አይደል በዚህ ልክ መጀመሪያ ሀ ሲባል ቁጭ በይ ተብሎ መጀመሪያ ነገሮች እንትን ሲባሉ እሺ በቃ ቢኒያም ይሁን። እኔ አንተን አላውቀውም ሲጀመር በቃ ስለረዳት ይረዳኛል ብዬ አስቤ ነው ወደ ቤት ለመውሰድ ገባህ? ቢኒያም ምን አልከኝ? ስም ይኸውልህ ወንድሜ ምናልባት ሊያስፈራራክ ይችላል። ቆይ ተው፣ እኔ ላውራው ወይ አውቃለሁ። እኔ ላውራው ወይ አንድ ጊዜ ና በዚህ በኩል ለምን እዚሁ ልቀቀው። ይኸውልህ ወንድሜ ምናልባት ቢኒያም ነው ያልከኝ። ቢኒያም ምናልባት ሊያስፈራራ ይችላል። እንዲህ ያረጋሃለሁ ሊል ይችላል። ቤተሰቦችን ሊያቅ ይችላል። በቤተሰቦችን ማስገድዶ ሊሆን ይችላል። ግን ከዚህ በላይ መዋሸትና ከዚህ በላይ እንትኑታን ራስን ችግር ውስጥ መክተት ነው። እኔ ከዚህች ጋር ንቅንቅ ብትል አታመልጠኝም። አሁኑኑ በፖሊስ ደውዬ አስይዤ ፖሊሶች ሊመረምሩ ይችላሉ። እኔ አይደለም መመረምር፣ ፖሊሶች ሊመረምሩ ይችላሉ። ያ እንዳይፈጠር ደግሞ መናገር ባለብህ መንገድ ተናገር። ምንም መናገር አይጠበቅብም። ሲጀመር አታውቀኝም፣ አላውቅህም አለው። አሁን ነግሬሃለሁ። ከሱ ጋር ምንም የለኝም። አሁን ነው የደወለልኝ እሱ። እሺ ከዚህ በፊት አላችሁ ግንኙነት እያልኩ ነው። እኔ የለኝም እያልኩ ነው። አሁን ደውለው ውሰዳት አለኝ። ከዚህ ጋር ይዘሃት ሂድ አለኝ። አንተ እንደምትመጣውላ አላውቅም። ቆይ ከዚህ በፊት አንተ መጀመሪያ ወድቃ እዚህ ስደውልልኝና ስመጣ አይንክ ስትስቅ ምናምን ነበር። እኔ ራሱ ያየሁት ቪዲዮ ላይ ነው። ከዛ ወዲህ ጥፍት አልክ። ያኔም ለሱ ነበር የምሰራው። ምን እንደምታስፈራራው እያዳመጥኩኝ ነው። ምንም እያዳመጥክ አይደለም። ያረኩት ነገር ተከለለ የሆነ ነገር እያልከው ነው። እነቱን እየሰማህ ነው። ምንም ያረኩት ነገር የለም። አትፍራው። ሲጀመር እኔ ምንም የምፈራው ነገር የለም። አሁን እዚህ ጋር ያረኩትን ነገር ነው እየነገርኩ ያለሁት። ገባ አይደለ? ልትረዳኝ ከቻልክ ማለት። እሺ ይረዳል። ደወለልኝ እሱ። አሁን ውሰዳት አለኝ። አንተ ሁላ እንደምትመጣ አላውቅም፣ ማን እንደሚመጣ አላውቅም። ውሰዳት አለኝ። እዣት እየሄድኩኝ አንተ መጣ። ወዴት ነው ውሰዳት ያለ? ወደ ቤት ነው ያለኝ። የት ነው ቤቷ? ታውቃለህ? አላውቅም ብቻ አታውቅም። ግን እሷ አብድ ነች። እሷ ነች እየመራች ምትሄድ። እሱ ይዟት ሄዶ ሌላ የሚያግትበት ቦታ እኛ ስላገኘናት አሁን ሌላ የሚያፍንበትና የሚያግትበት ቦታ ነው ውሰድ ያለክ። አንተን ደግሞ መጠቀሚያ እያደረገ ወንጀል እያሰራ ነው። ከዚህ በላይ ደግሞ አልታገስም። እኔ የምትናገር ከሆነ ተናገር፣ ካልሆነ ፖሊስ መጥቶ እየተቀጠቀጠ ያስወጣል። ጉዳይ እዚህ ጋር ከፖሊስ ጋር አታገናኝ። በቃ ከፖሊስ ጋር መገናኘት ካልፈለክ ተናገራ። እዚህ ጋር ነፃ መሆን ነው የምፈልገው። እዚህ ጋር ነፃ መሆን ነው የምፈልገው። ገባ አይደለ? ቢኒያም ምን ነው በተለያየ ስም የምጠራው? ኤርሚያስ ቢኒያም። አሁን እኔ ልንገርህ፣ እዚህ ጋር ፖሊስ ምናምን ነገር እያልክ ልታስፈራራኝ አትችልም። ግዴታ ነው ካልተናገር። ሁለተኛ ነገር ደግሞ እኔ ማለት ነው እንደዚህ ከፖሊስ ጋር ንክኪ አልፈልግም። ተረዳኝ አይደለ? ንክኪ ካልፈለክ እኔ በቃ አሁን ሁሉም ነገር በስተክክል እናገራለሁ። ከዚህ በላይ መጨናነቅ አልፈልግም። መጀመሪያም ተጥላ እዚህ ጋር ደውልላት ያለኝ ዞር እንደነካ ቢኒያም ሁሉን ነገር የቀመረው ቢኒያም ዞር በል። የፈራሁት ነገር ደረሰ። ዞር በል ከስር። አሁንም እንድደውልልህ ያረገኝ አንተ ዝም በል። መጀመሪያ ዞር በል። ጉድ ወጣ። ለካ ከመጀመሪያ ጀምሮ እንደዚህ ያደረግከው አንተ ነህ። ነፃ መሆን ነው የምፈልገው። ነው በቃ አንተ ውሻ አንተ ልቀቀኝ። ውሻ ዞር በል። እዛ እኔ ላይ ምንም መጨናነቅ አልፈልግም። ዞር በል። መሄድ ትችላለህ። በመፈልግ ሰዓት ትመጣለህ። ሌሎችም መረጃዎች ስላሉ ማለት ነው። ና የትም አታመልጠኝ። ቢኒያም የትም አታመልጠኝ ገና ማለት ነው። ዙሪያ ያሉ ሰዎች ላይ ይክዱና ብቻህን ትቀራለህ። ድሮም መጥፎ ነገር የሚሰራ ሰው ነገሮች ተሳክተውለት አያውቅም። የትም ብትገባ አንተ ወንድ ነህ። እኔን ራስህን አስመልጥ። ራስህን አስመልጥ። ሂድ አንተ ውሻ። አንተ እኔ አላውቅም። የምሬን ነው። አላውቅም ጀምሮ ደሟን ያፈሰስከው አንተ ነህ ማለት ነው አይደል? ምን ሆነህ ነው? እኔ አላውቅም። እኔ ለምን አታምነኝም? አንተ ምንም የማውቀው ታሪክ የለም። ወይኔ
አይነን እንዳላየው እዚህ ጋር አይነን እንዳላየው ምን ሆነ ነው? ዞር በልልኝ። አይነን እንዳላየው ምንም አውቀው ታሪክ የለም። በእግዚአብሔር አይነን እንዳላየው የልጆቼን እስር ቤት እንዳሳልፍ አታርገኝ። አንተን ገድዬ ውሻ ፈገን ወደ ቤት እንሂድ። ተነሽ ወደ ቤት እንሂድ። እንደዚህ